በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል። የመናገር ነጻነት የተጠበቀ ቢሆንም ይህንን ሽፋን በማድረግ አንዱ የሌላውን ሃይማኖት የሚያንቋሽበት ሁኔታ የሚወገዝ መሆኑን ተቋሙ አስታውቋል። በተለይም ኢትዮጵያ የብዝሃ ሃይማኖት መኖሪያ ከመሆኑ አንጻር እንዲህ ያሉ የስነ ምግባራዊና ህገወጥ ድርጊቶችን እንደሚያወግዝም ጠቁሟል። ይህ ድርጊት ሁሉንም ህዝበ ሙስሊሙንና ክርስቲያኑን ያሳዘነና በህዝቦች መካከል ለዘመናት የነበረውን አብሮነትና አንድነት የሚሸረሽር ድርጊት ነው ብሎታል።